ኤርትራ የኢትዮጵያን የባህር በር ፍላጎት ለማቆየት ጽምዶ ከተሰኘው ጥምረት ጋር እየተንቀሳቀሰች መሆኑን አምባሳደር ጀነራል ባጫ ደበሌ ተናገሩ። በኬንያ ባለሙሉ ስልጣን አምባሳደር ጀነራል ባጫ ደበሌ ከኢትዮጵያ ወቅታዊ ሁኔታ ጋር አያይዘው ስለ ህወሓት ኤርትራና ሱዳንን ጨምሮ የሀገሪቱን ሰላም ለማደፍረስ እየሰሩ ነው ባሏቸው ኃይሎች በተመለከተ ከኢቢሲ ጋር ቆይታ አድርገዋል። አምባሳደሩ የህወሓትና የሻዕቢያ ጥምረት የሆነው ጽምዶ ኤርትራም ሆነ ህወሓት በየግላቸው የኢትዮጵያን መንግስት መረበሽ እና የሀገሪቱን ሰላም ማደፍረስ ስላልቻሉ በህብረት የመሰረቱት ጥምረት ነው ሲሉም ገልጸውታል። ህወሓትና ሻዕቢያ በጋራ የፈጠሩት ጽምዶ የተሰኘው ጥምረትም ሁለቱም የተለያየ አስተሳሰብና ፍላጎት ያላቸው ኃይሎች መሆናቸውን አስረድተዋል። የህወሓት ጽምዶን የመፍጠር ፍላጎት ከዚህ በፊት የኢትዮጵያን መንግስት በኃይል ለመጣል ጥረት አድርጎ ስላልተሳካለትና ብቻውን መቋቋም ስላልቻለ የፈጠረው ጥምረት መሆኑን አስረድተዋል። አምባሳደሩ ከዚህ ጋር አያይዘውም ህወሓት ከስልጣን ላይ የተነሳው በህዝባዊ ንቅናቄ እንጂ በስልጣን ላይ በነበረ የኢትዮጵያ መንግስት እንዳልነበረ ተናግረው ህወሓት ፍላጎቱን ለማስቀጠል ከኤርትራ መንግስት ጋር ጥምረት መፍጠሩን ነው ያስረዱት። የወያኔ ጽምዶን የመፍጠር ፍላጎት ከፍተኛ የሆነ ሰራዊት ይዘው ደብረሲና በደረሱበት ሰዓት ከደብረሲና ለመድረስ ይሄን አስታውሳለሁ አርጀባቸው ከቆቦ እስከ ደብረሲና። ከዛ በተረፈ እንደገና ከደብረሲና ደግሞ ተመክተው ስንመልሳቸው ቆቦ ለመድረስ 13 ቀን ነው የፈጀባቸው። ስለዚህ አሁን ወያኔ ኢትዮጵያ ፌደራል መንግስትን መቋቋም አይችልም ብቻውን። ምክንያቱም መጀመሪያውኑ ጦርነቱ ሲጀምር የፌደራል መንግስቱን በተለያዩ የሱፐር ኢጎ ወይም ደግሞ የነሱን አቅም በሚገባ እንደ ወታደር ገምግሞ ሳይሆን አዲስ የተመሰረተ መንግስት ስለሆነ በቀላሉ ልንጥለው እንችላለን ብለን ነው ያን ሁሉ ጦርነት አውጆ የሰሜን እዝን በተኙበት አርደው ከዛ በኋላ የጀመሩት። ማንም በስልጣን ያለ የኢትዮጵያ መንግስት ወያኔን ከስልጣን ወይም ኢህአዴግ የሚባለውን ከስልጣን ያባረረ የለም። መላ የኢትዮጵያ ህዝብ በተለይም በኦሮሚያ ውስጥ የተጀመረው ህዝባዊ ንቅናቄ ነው ወያኔን ከስልጣን ያባረረው። ስለዚህ ይሄ ከስልጣን የተነሳው የወያኔ ሃርድኮር ወደ ስልጣን ለመመለስ ይሁን አዲስ አበባ ለመግባት ደብረሲና ደርሰዋል፣ ግን አልቻለም፣ ተመለሰ። ቢገባም ደብረሲና የሚቆይ አይደለም፣ ተመሳሳይ ነገር ስለሚገጥመው ማለት ነው። ስለዚህ ወያኔ ራሱን ለማትረፍና ህይወቱን ለማራዘም ጽምዶ መፈለግ አለበት ከደብረሲና ከተመለሰ በኋላ። ጽምዶ ደግሞ ከኤርትራ መንግስት ጋር ስምምነት መፍጠር ነው። የኤርትራ መንግስት ጽምዶን የመፍጠር ፍላጎት ደግሞ የፕሪቶሪያውን የሰላም ስምምነት ማፍረስና የኢትዮጵያን የባህር በር ጥያቄን ለማቆየት በማሰብ መሆኑን አብራርተዋል። የኤርትራ መንግስት ደግሞ በመሰረቱ ከኢትዮጵያ መንግስት ጋር ግጭትን የፈጠረው ለምንድን ነው? የፕሪቶሪያ ስምምነት የፈጠራችሁት ወያኔ ማጥፋት ነበረባችሁ የሚል አቋም ስለነበረው መሰረት ከኢትዮጵያ ጋር ተኳረፈ። አሁን ከቲፒኤልኤፍ ጋር ጽምዶን በሚፈጥርበት ጊዜ ወይም ቃንጃ በሚፈጥርበት ጊዜ የእሱ ዓላማ የፕሪቶሪያ ስምምነትን ማፍረስ ነው። የኤርትራ መንግስት የፕሪቶሪያ ስምምነትን የማፍረስ ብቻ አይደለም። ሁለተኛ ሌላው ስጋቱ ምንድን ነው? የኢትዮጵያ መንግስት የባህር በር ፍላጎት ስላለው በዚህ የባህር በር ፍላጎትም የተለያዩ አይነት ነገሮችን ሊያደርግብኝ ይችላል በሚል የግራንድ ባፋር ዞንን በማድረግ ማቆየት ይፈልጋል እና ከዚህ ወደ ይሄንን ጽምዶ መፍጠር አስፈላጊ ይሆናል። አምባሳደር ጀነራል ባጫ ደበሌ ጽምዶ በዋነኝነት የህወሓትና የኤርትራ ጥምረት ቢሆንም በአማራ ክልል የሚንቀሳቀሱ ቡድን ኦነግ ሸኔና ሱዳንንም የዚሁ ጥምረት አካል መሆናቸውን አስረድተዋል። እዚህ ጽምዶ ውስጥ ሁለቱ ብቻ ነው ያሉት። ሁለቱ መስራቾች ናቸው እንጂ መናጆ አሉ። ብዙ ፋይዳ የሌላቸው አክት የማይፈጥሩ የገቡ የአገር ውስጥ ባንዳዎች አሉ። አንዱ የዚህ አማራ ክልል ያለ ጽንፈኛ ነው። ሁለት ደግሞ
ኦነግ ሸኔ ነው። ስለዚህ እነዚህ ብዙ ፋይዳ የሚፈጥሩና በኢትዮጵያ መንግስት ላይ ኢምፓክት የሚፈጥሩ አለመሆናቸውን ያው በምርጫው በሚገባ አይተናልና እነዚህ ጽምዶ ውስጥ ቢገቡ ምንም የሚፈጥሩት ትልቅ ነገር የለም። ግን ደግሞ ጠላት ስለሆነ በሚገባ ሃንድል መድበትና እነሱን ጨምረዋል። በሌላ መንገድ ደግሞ በዚህ በጽምዶ የተካተቱት የሱዳን መንግስትም ጽምዶ ውስጥ ገብተዋል። ያው በአደባባይ የተገለጸ ነገር ስለሆነ ማለት ነው። የሱዳን መንግስት ከኢትዮጵያ ጋር ናሽናል ኢንትረስቱን አላጣም። ኢትዮጵያ ለሱዳን እጅግ በጣም ታማኝ መንግስት እንጂ የሱዳን መንግስትን የሚከዳ አይደለም። ነገር ግን የሱዳን መንግስት ክህደት ፈጽመዋል። እሱ በፈጸመው ክህደት እንደገና የኢትዮጵያ መንግስትን ለመውጋት ጽምዶ ገባ። ጽምዶ የተሰኘው ጥምረት ለጊዜው ችግር ሊፈጥር ቢችልም እውን ሊሆን እንደማይችል ያላቸውን እምነት የገለጹት አምባሳደሩ የአሜሪካ መንግስት በህወሓት ቡድንና በቤተሰቦቻቸው ላይ የጣለውን የቪዛ ክልከላም አስፈላጊ እርምጃ ነው ሲሉ ገልጸውታል። የኤርትራናይዜሽን ኦፍ ትግራይ እውን አይሆንም። ይሄን አትጠርጥር። ኤርትራናይዜሽን ኦፍ ትግራይ ይሄን ያመጣው ወያኔ ነው። ወያኔ ደግሞ በትግራይ ህዝብ ላይ እንዲህ አይነት አዋጅ አምጥቶ አፋኝ፣ አትናገር፣ አታስብ የሚለው ነገር በትግራይ ህዝብ ላይ ተግባራዊ ሊሆን አይችልም። ለጊዜው ችግር ሊፈጥር ይችላል። ይሄ በሁለት መንገድ አይሆንም። አንደኛ የትግራይ ህዝብ ይሄን አይቀበልም። ሁለተኛ ደግሞ የፌዴራል መንግስት ስለዚህ ስታብሊሽ ሞር በተለይ እዛ ሄጀሞኒ መፍጠር ፈቃደኛ አይደለም፣ ፈቃድም አይሰጥም። ከዚህ አኳያ ይሄ የሚሆን ነገር አይደለም። በዚህ መንገድ መታየት አለበት። አሁን የአሜሪካ መንግስትም በዚህ የቲፒኤልኤፍ ሃርድ ኮሩ ላይ ያሳለፈው ውሳኔ እጅግ በጣም አስፈላጊና የሚቆነጥጥ ነው። ይሄ በእነሱ ብቻ አይደለም። ልብ አድርጉ። ውጭ ሀገር ኖረው በለው ፍለጠው ቁረጠው ለሚሉ ሰዎችም አሜሪካን መሰረት አድርጎ ለነሱም ነው፣ ለነዚህ ብቻ አይደለም። ምክንያቱም ጠመንጃ ይዞ ካላሽን ይዞ ጥይት የሚተኩስ ብቻ ሳይሆን ከዛ በላይ ደግሞ የፕሮፓጋንዳ ማሽኑን ይዞ አሜሪካን ሀገር ቁጭ ብሎ እንዲህ አይነት ነገር ለሚያደርግም አሜሪካኖች የወሰዱት እርምጃ